ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ ጨጓራን በዚህ መልኩ እንዴት እንዳጸዳነው እናያለን። ካጸዳን በኋላ ከጨራረስን በኋላ ደግሞ እንደዚህ ጥሩ አድርገን የጨጓራ ጥብስ መረቅ ያለው እንሰራለን። እዚህ ጋር አሁን እኔ ይሄንን ጨጓራ በደንብ አጥቤ አጽድቼ በጨው ዘብዝፌ ጥሩ አድርጌ አጥቤው ነው ያመጣሁት። ቢሆንም ግን ይቀራል፣ ሽታው አለው እና ለዚህ ደግሞ አቼቶ ወይም ኮምጣጤ ቤኪንግ ሶዳ። አሁን ጨጓራውን አድርገን ሙቅ ውሃ ነው የምንጨምርበት። ውሃው በደንብ የፈላ የተንተከተከ መሆን የለበትም። የሞቀ ውሃ ከሆነ ይበቃል። 2 የሾርባ ማንኪያ ቤኪንግ ሶዳ አደርጋለሁ። ከዛ አቼቶ እናደርግና ይሄንን 1 ደቂቃ እንዘፈዝፈዋለን እዚህ ውስጥ። ከዛ በላይ ከሆነ ግን ይገነትርብናል። የአቼቶና የቤኪንግ ሶዳው ጥቅም በደንብ ጽድት እንዲልና ስናበስለውም ደግሞ ቶሎ እንዲበስል ይረዳናል። አሁን ጨርሻለሁ። እንፈቀፍቃለን። ቢላው ደግሞ ስል መሆን አለበት ስንፈቀፍቀው በደንብ እንዲያጸዳልን። ሌላ ደግሞ ከፈለግን ደግሞ ቆራርጠን መፈቅፈቅ እንችላለን። የእንጨት መክተፊያ ቢሆን ጥሩ ነው። ይህን እንግዲህ በዚህ መልኩ ፈቅፍቄ አጥቤ አጽድቼው እመለሳለሁ። እንግዲህ እኔ ለጨጓራ ቅቅል ሲሆን እንደዚህ ካጸዳሁት በኋላ በቤኪንግ ሶዳ በአቼቶ በሎሚም ሊሆን ይችላል እንዲሁ ነው የምጠቀመው ሳልፈቀፍቅ። ይኸው በዚህ መልኩ ቆንጆ ሆኖልኛል። አሁን ደግሞ ደግሜ ሎሚ አድርጌበታለሁ። በጣም ጽድት ብሎ ሽታውም የለም፣ ቆንጆ ነው የሆነው። አሁን ይሄንን ለመክተፍ ከፈለግን ሳንቀቅል እርጥብ ሆኖ ስለማይመቸን 10 ደቂቃ ወይ በረዶ ቤት እናደርገዋለን ወይ ደግሞ እንዲጭምቅ እያደረግን ለመክተፍ አመቺ ነው። አሁን እኔ እቀቅለዋለሁ። ላውሮ ቅጠል፣ ቃሪያና ሶያ ሶስ። አሁን ይሄንን ማበስለው በፕሬሸር ኩከር ነው። ላውሮውንና ቃሪያውን የተወሰነ የሶያ ሶስ አረኩኝ። በጣም ጥሩ ያደርግልናል እንዲህ ስንቀቅለው። ጨጓራውን አሁን ለ1 ሰዓት ያህል አበስለዋለሁ። በኖርማል ድስት ካበሰል ነው እስከ 2 ሰዓት ከ2 እስከ 2 ተኩል ይፈጅብናል። ያው ጨጓራ ለመብሰል ጊዜ ስለሚወስድ። አሁን መጥበሻ ላይ የተወሰነ ዘይት ነው ያደረኩት ለሽንኩርቱ። በኋላ ላይ ቅቤ ትንሽ ስለማረግበት ያው ጨጓራውም የራሱ ቅባት ስላለው ብዙ አይፈልግም። ነጭ ሽንኩርትና ዝንጅብል እንደዚህ አብረን ከሽንኩርቱ ጋር ስንጠብሰው ጥሩ ጣዕም ይሰጠዋል። ሳልሳ፣ የቲማቲም ሳልሳ 1 ሾርባ ማንኪያ፣ ውሃ ጠብ እያረኩ ነው ማቁላላው። አሁን ጨጓራው ከ1 ሰዓት በኋላ በስሏል። ይሄን ይመስላል እንግዲህ። የቀቀልኩበትን ውሃ አልደፋውም። አሁን በምንፈልገው መጠን እንከታትፈዋለን። በዚህ መጠን በቂው ነው። ከታትፈን እንመለሳለን። የጨጓራውን ውሃ እንግዲህ የማልደፋበት ምክንያት በኋላ ቁሌቱን ስሰራ በሱ እየጨመርኩኝ እሰራለሁ። በደንብ ስለታጠበ ምንም ችግር የለውም። ውሃውን አትድፉት። አሁን ያደረኩት የጨጓራውን ውሃ ነው የተቀቀለበትን። አሁን ጨጓራውን እንጨምራለን።
በደንብ እንዲበስልልን ከድነን እናንተከትከዋለን። ከዛ የተወሰነ ውሃ ሲቀረው የሚያስፈልጉንን ግብአቶች እንጨምራለን። አሁን ቲማቲም የተከተፈ፣ የሾርባ ቅጠል፣ ሰለሪና ባህሩን የጨመርኩ፣ ኮረሪማ፣ ሰለሪው ወይም የሾርባ ቅጠሉ ቆንጆ ጣዕም ነው የሚሰጥልን። አሁን ትንሽ ቅቤ፣ ቅድም ያስቀረሁትን ነጭ ሽንኩርቱን አረጋለሁ። ሽታው በስመ አብ ልዩ ነው። አሩስቶ አሩስቶ ነው የሚለው። አሁን ይበቃዋል። ቀዩንና አረንጓዴውን ቃሪያ ጨምረን እናጠፋዋለን። አውርደን ለገበታ እናዘጋጃለን። ይኸው ገበታችን ይሄን ይመስላል። ዋው ልዩ ነው። ሽታው ልዩ ነው በጣም። እንግዲህ ይህን በመሰለ ቆንጆ የቀይ ጤፍ እንጀራ ነው የምንበላው። የተባረከ ይሁንልን። ቅመሱና አስተያየታችሁን። አሁን ደግሞ እኔ እቀምሳለሁ። ዋው በጣም ነው የሚጣፍጠው። በጣም ቆንጆ መረቅ ያለው የጨጓራ ጥብስ ነው። ተመልካቾቼ ሰርታችሁ ሞክሩ፣ ትወዱታላችሁ። ከትሪምፓ ውጭ ደግሞ እንደዚህ አድርገን መስራት እንችላለን። ስለተከታተላችሁኝ ከልብ ነው ማመሰግነው። መልካም ቀን፣ ቀናችሁ ይባረክ።